እሺ ውድ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? እንደምን ዋላችሁ? በየሀገራችሁ የሰዓት አቆጣጠር እንግዲህ በኢትዮጵያ አሁን የመስቀል ደመራን በዓል አክብረን ተመልሰናልና እንኳን ያደረሳችሁ እንላለን። እንግዲህ ውድ የሚዲያችን ተከታታዮች እንግዲህ በሰሞኑ በሶሻል ሚዲያ ላይ ማለት ነው ስለ እመቤታችን ስዕል ማለት ነው ወይም ደግሞ ስለ አድኖ በመቅደዱ አንዲት ባለጌ ልጅ አንዲት የሰይጣናዊ መንፈስ ያደረባት ልጅ የእመቤታችን ስዕል በመቅደድ በሶሻል ሚዲያ ላይ ማለት ነው ሲሰራጭ ሲዘዋወር ቆይቶ ብዙዎችንም ሲያከራክር ሀሳብ ሲያስነሳ ሰንብቷልና በዚህ ላይ ሊቃውንቱ ምን ይላሉ የሚለውን መረጃ ባጭሩ እናንተ ይዘን መተናል። ሁላችሁም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች እንድታደርሱ በእግዚአብሔር ስም እናሳስባለን። ሁላችንም በእውነቱ መልካም የሆነውን ነገር እግዚአብሔር አምላክ ያድርግ። እናቴን አክብሬ ነው እቺ ስዕል ማልሰባብራት የወለደችኝ ኦርቶዶክስ ስለሆነች ስለማከብራት እናቴን እንጂ አክቱ ብል መብቴ ነው። እዚህ ላይ ዝንብ ያራበታል። እዚህ ላይ አም ሶሪ ቱ ሴይ በረሩ ይሄድበታል። እዚህ ላይ አላረግም። እናቴ እኔ የገዛሁት አለ ምስል ከፈለጋችሁ ቀልጄ ላሳያችሁ። እስኪ ይለኛል እንቻት አገኘኋት። ይሄንን እኔ ነበር የገዛሁት። ፍሬም ውስጥ አድርጌው ነበር። ሪከርድ አድርጉልኝ። ፍሬሙን ላምጣላችሁ። ባለማወቅ ማርያምን ከኔ በላይ የሚወድ የለም። ከኔ በላይ አሁንም በጣም ነው የምወዳት። እቺ ውሸተኛዋ ማርያምን አይደለም። ይሄው እኔ የገዛኋቸውን እንደፈለኩ ማድረግ እችላለሁ። እዚህ ፍሬም ውስጥ አድርጊያት አመልካት ነበር። አያችሁ ተጨመዳጃል። ለዚህ ሰገና አሁን አቃጢ የሚለኝ አካል ካለ አቃጥለው፣ ቅደጁ የሚለኝ ካለ ቀደው ጣልኩት። ይሄ ህፃን ልጅ ነው የቀደደው። የገብርኤል ስዕል አታምልኩም። ህፃን ልጅ ነው ቤት መታ የቀደደችው። ስለ እውነት ስላችሁ ተክለ ሃይማኖት ይሰገድላችኋል። እውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ ዕለት ከዚህ ሰዓት ያደረሰን የአባቶቻችን የእናቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጅ ከመፈጠሩ በፊት የአምላክ እናት ድንግል ማርያም ቅዱስ ሚካኤል በክንፉ ተስላለት መላእክት ሁሉ ያዋት እንደነበርና እስከምትፈጠር ድረስ በናፍቆት እንደሚጠብቋት የቤተ ክርስቲያን መጻሕፍት ይመሰክራል። እውነት ነው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። አጋዕዝተ ዓለም ሥላሴ ሰውን ሲፈጥሩ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በምሳሌያችን እንፍጠር ብለው ፈጥረዋል። ስለዚህ ሰው በቀጥታ የእግዚአብሔር ስዕል ነው ማለት ነው። መላእክት ከዚህ የተነሳ አዳምን እግዚአብሔር እስከሚፈጥርላቸው ድረስ ይቸኩሉ ነበር። ለምን? በአዳም መልክ በኩል የእግዚአብሔር መልክ ለማየት። ስለዚህ ስዕልን ነቅፈው የሚናገሩ ሰዎች እነሱ የማን ስዕል ናቸው? እውነት ነው። ኃጢአት ሲሰሩ ክህደት ሲያፈልቁ አምሳለ እግዚአብሔርነታቸውን አጥተው አምሳለ ዲያብሎስን ይላበሳሉ። ስዕልን ለምንድን ነው ቤተክርስቲያን ምስለው ሲባል የተቀረጹ ምስሎችን በላይ በሰማይ ከምድርም በታች ባሉ በጥልቁ ባሉ ምስሎችን ላንተ አታድርግ ብሎ የተናገረ እግዚአብሔር ነው። በኦሪት ዘዳግም ምዕራፍ 4 ላይ ተቀምጧል። ደግሞ ቅዱሳት ስዕላትን ስዕለን በስዕሉ ፊት ቆመን እንድንማጸን ስዕልን እንድንስል ያዘዘ ባለቤቱ እግዚአብሔር ነው። ስለዚህ ስዕልንና የጣዖታትን ምስል ለይቶ ማወቅ ያስፈልጋል። በኦሪት ዘጸአት ምዕራፍ 26 ላይ ሁለቱን ኪሩቤሎች በታቦቱ ላይ ሳላቸው፣ እኔም በእነሱ ላይ አድሬ ትእዛዜን እሰጥሃለሁ። በስዕለ ኪሩቤል ላይ አድሬ ትእዛዜን በዚያ ላይ አስተላልፋለሁ። ስለዚህ ሳላቸው ብሎ ያዘዘው እግዚአብሔር እና ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍ ነው። ከስዕላቱ ጋር አይደለም። እየታገሉ ያሉት ከማይታገሉት አምላክ ከእግዚአብሔር ጋር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላትን አክብራ የምታስቀምጥበት መንገድ ከእግዚአብሔር የተገኘ መንገድ ነው። ከሌላ የተገኘ ምንም ነገር የለም። ለምን ከተባለ እስኪ ከኦሪቱን ጀምር። የመጀመሪያው በስነ ፍጥረት ብናነሳ ሰማይ የሚለውን ስናይ በራሱ ስዕለ ማይ የውሃ ስዕል ማለት ነው። ውሃ ምን እንደሆነ የምናይበት። ወደ ዋናው ቃል ስንመጣ በኦሪት ዘጸአት ምዕራፍ 36 ቁጥር 1 ጀምሮ ቢነበብ በጣም ጥሩ ነው። ግን ደግሞ ቁጥር 8 ባስልኤልና ኤልያብ የተባሉትን ሰዎች እግዚአብሔር ልቡናቸውን ጥበብ እንደሞላቸው የቤተ መቅደሱን ሥራ ሲሰሩ መጋረጃውን ሁሉ ካስተካከሉ በኋላ የኪሩቤልን ስዕል እንዴት አድርገው መጋረጃው ላይ እንደሰሩት እዛ ላይ ይገኛል።
ይሄ ብቻ አይደለም። ሙሴ እግዚአብሔር የሰጠውን የመጀመሪያውን ታቦት ውድቆት ከተሰበረበት በኋላ እንደገና ሰርቶ እንዲያመጣ ሲሄድ ሁለቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለ ሳላቸው ነው የሚለው። ከዛ በኋላ እነዚህ የኪሩቤል ስዕላት በታቦቱ ላይ ተቀምጠው በዓመት አንድ ቀን ሊቀ ካህናቱ እንደ አሮን አይነት ሰው እንደ ዘካርያስ አይነት ሰው ትልቅ ሰው ገብቶ በሁለቱ ኪሩቤል መካከል ድምፅ ሰምቶ ይወጣ ነበር ይላል፣ ከስዕላቱ ላይ ማለት ነው። ለምን? እግዚአብሔር መልእክቱን የሚያስተላልፍባቸው መንገዶች ናቸው። እንግዲህ ከዛ ተያይዞ ቅዱሳት ስዕላትን መሳል ቀጠለ ማለት ነው። ከዛ መካከል እንዲሁ በመጽሐፍ ቅዱስ ላይ ትንቢተ ኢሳይያስ ምዕራፍ 6ን ስናየው ቁጥር 1 ጀምሮ እስከ ምዕራፍ 8 ድረስ ይደርሳል። እግዚአብሔር ከ3 ዓመት በኋላ ኦዚያን ሲሞት በዙፋኑ ላይ እንዳለ ኪሩቤል ዙፋኑን ተሸክመውለት 24ቱ ካህናተ ሰማይ ምስጋና እያቀረቡለት ከፊቱ ቆመው ፊታቸውን ሸፍነው እግራቸውን ሸፍነው ክንፋቸውን ወዲያና ወዲህ አድርገው እንዲህ ባለ አራያ እንዲህ ባለ ግርማ እግዚአብሔር ታየው። የሥላሴ ስዕል ሲታያውን በመጽሐፍ ቅዱስ ላይ የታየው ነው፣ ኢሳይያስ ያየው ነው። ከዛ ነው የመጣው እንጂ እኔ ዝም ብዬ ደርሼ የምስለው ስዕል አይደለም። ወይም ደግሞ እሸቱ ወይም ደግሞ ምሪያንስ ማንም ሰው ተነስቶ ስዕል የሚስለው ነገር አይደለም። ስለዚህ ቤተ ክርስቲያን ቅዱሳት ስዕላትን የምትቀበላቸውና የምታከብራቸው በመጽሐፍ ቅዱስ ልክ ነው። ይሄም ብቻ አይደለም። ትንቢተ ሕዝቅኤል ምዕራፍ 1 ደግሞ ማየት ይቻላል። ሕዝቅኤል በፈለገ ኮቦር ሕዝቅኤል አያቸው ኪሩቤልን የሥላሴን ዙፋን ይዘው እንዴት እንደነበሩ አያቸው። የእያንዳንዳቸው በራዕየ ዮሐንስ ላይ ተጽፎ የምናገኘውን ስንት ራስ፣ ስንት ፊት፣ ስንት መልክ እንዳላቸው ዓይንን የተመሉ ቅዱሳት ስዕላት በፈለገ ኮቦር ተስለው ይታዩ ነበረ። ያዕቆብ ዘስሩግ የተባለው አባት 4 ያህል ሊቃነ ጳጳሳት መጥተው ያ ሕዝቅኤል ያያቸው የኪሩቤል ስዕል እዛ ተቀምጦ ነበረ። ይህንን ተርጉምልን አሉት። በሁለቱ ክንፋቸው ፊታቸውን መሸፈናቸው አንተን ማየት አይቻለንም ሲሉ ነው። በሁለቱ ክንፋቸው እግራቸውን መሸፈናቸው ከአንተ ፊት መቆም አይቻለንም ሲሉ ነው። ሁለቱን ክንፋቸውን ወዲያና ወዲህ ማድረጋቸው በአርአያ ትምህርተ መስቀል ተሰቅለህ ታድነናለህ ሲሉ ነው። ይህ የተሳለው ከዚያ የተነሳ ነው ሲል አስረዳቸው ይላል። ማን ላይ የተጻፈውን? ትንቢተ ሕዝቅኤል ምዕራፍ 1 ላይ የተጻፈውን። በዮሐንስ ወንጌል ምዕራፍ 3 ላይ እስራኤላውያንን እግዚአብሔር አምላካችን ብዙ ታምራት አድርጎ በሙሴ አማካይነት ካወጣቸው በኋላ መና ከደመና እያወረደ ውሃ ከጭንጫ ላይ እያፈለቀ ሲመግባቸው አይ ይሄ ቦታው ደጋ ሆኖ ውርጩን እያረገ መና መገብኳችሁ ይላል እንጂ በበረሃ ቢሆን ኑሮ እንጀራ ማውረድ አይችልም ብለው እግዚአብሔርን አሙት ይላል። እስከዚህ ድረስ ነው የሰው ልጅ መፈታተኑ አዲስ አይደለም እነዚህ ሰዎች። ስለዚህ ይህን ባሉ ጊዜ ምንድነው አውርዶም ወላ ተሐራሴ ወነ ያለው እግዚአብሔር ወደ ጥልቁ ወደ ታላቁ በረሃ አውርዳቸው፣ ከዚያ እስኪ እኔ በእንጀራ የምታማምለከውን አሳያቸዋለሁ። አወረዳቸው። በዚያ በወረዱት በረሃ ውሃው መነጨላቸው፣ እንጀራው መጣላቸው። ነገር ግን የኃጢአታቸው ውጤት ነዘረ እባብ ጥቁር እባብ ተነስቶ ይነድፋቸው ጀመር ይላል። ባደረጉት ኃጢአት ባደረጉት ግፍ ወይንም በእግዚአብሔር ላይ ባመጹት አመጻ ማለት ነው። በዚህን ጊዜ እስራኤላውያን ተሰብስበው እስራኤል ዘስጋ ማለት ነው ከሙሴ ዘንድ ሄደው ከኛ ጥፋት በደል ከአምላካችን ከእግዚአብሔር ምሕረት ይቅርታ አይታጣምና እባክህ ወደ እግዚአብሔር አመልክትልን አማልደን አሉት። በዚህ ጊዜ ቆመ ሙሴ። ሙሴ በእግዚአብሔር ፊት ቆመ ይላል። ሙሴ በእግዚአብሔር ፊት ባይቆም ኑሮ የሰው ልጅ ባልተረፈ ነበር ይላል በመዝሙረ ዳዊት ላይ። ሙሴ ወደ እግዚአብሔር ሲያመለክት ተነስቶ በፈጃቸው የእባብ ምስል ከነሐስ ወይንም ከብረት ቀርጸ በከፍ ባለ እንጨት ላይ ሰቀልላቸው። በእባብ የተነደፉት ሰዎች ያንን የነሐሱን እባብ ምስል አይተው ይድናሉ። ደዌው ያልጸናባቸው ምስሉን አይተው፣ ደዌው የጸናባቸው ሲመታላቸው ድምፁን ሰምተው ይፈወሳሉ አለው። እንዳለ ሙሴ ሲያደርግ ከነሐስ የእባቡን ምስል ሰርቶ ከፍ ባለ እንጨት በሰቀልላቸው ጊዜ ደዌው ክደቱን ኑፋቄው ያልጸናባቸው መልኩን አይተው፣ ደዌው የጸናባቸው ደግሞ ድምፁን ሰምተው ተፈውሰዋል። እባብ የተነደፈው ሰው የእባብ ምስል አይቶ መዳን ምን የሚሉት ሚስጥር ነው? ይህ በኦሪት ዘዳግም ያለ ታሪክ ነው። በአርአያ እባብ የተሰቀለው ያ ከነሐስ ብረት የተሰራው ምስል የእግዚአብሔር ወልድ ምሳሌ ነው። እስራኤላውያንን የነደፈው መርዘኛው እባብ የዲያብሎስ ምሳሌ ነው። የምድሩ እባብ መርዝ ያለበት ነው። ክፋት፣ ክደት፣ ተንኮልም ያለው ከዲያብሎስ ነው። የተሰቀለው የብረት ነሐስ የእባብ ምስል መርዝ የለበትም። ክርስቶስም ንጹሕ ባሕሪ ነው። ስለዚህ እነዚያ የእባቡን ምስል አይተው ከዳኑ በዕለተ ዓርብ የዓይን ምስክር የሆነው ቅዱስ ዮሐንስ ክርስቶስን እንዴት ግፍ እንደፈጸሙ በዝርዝር በዓይኑ ያየ ፍቁረ እግዚ የጌታችን ወዳጅ ዮሐንስ በዓይኑ ያየውን በአይምሮ የሳለውን ስሎ ከሰጠን ከአባት ወደ ልጆች ሲተላለፍ የመጣው ስነ ስቅለቱን ስለን ቀራንዮ ላይ ዋጋ የከፈልን ክርስቶስ ይቅር በለን ብለን በስዕሉ ፊት ብንማጸን እነዚያ በእባቡ ምስል ቆመው ከዳኑ በክርስቶስ ስነ ስቅለት ፊት ቆሞ የሚማጸን ምእመን እንዴት አይድንም ብሎ አይምሮ ያለው ሰው ማሰብ ያቅተዋል። ስለዚህ ለምን በእባብ ምስል ተሰቀለ ቢባል ከበደለኞች ጋር መቆጠሩን ለማስረዳት ነው። ተወለቆ ምስለ ጊጎያን ከመይደምረን ምስለ ነፍሳት ጻርቃን ያለው ሊቁ
እኛን ከጻርቃን ጎን ያቆመን ዘንድ ስለኛ ከበደለኞቹ ጋር ተቆጠረ። ስዕላቱ ግፍ ሲፈጸምባቸው ለምን አያድኑም? ክርስቶስም ያን ሁሉ መከራ ሲፈጽሙበት ምንድን ያላቸው? አባት ወይ የሚያደርጉት አያውቁምና ይቅር በላቸው። እንዲሁም የእመቤታችንን ትዕግስት የምንረዳው በዚህ ነው። እንዲሁ ዕለቱን አለመቅሰፏ ትዕግስቷን እናድርገዋለን። ሊቁም ተናግሯል። ድንግል ሆይ ለምን ትዕግስትን ታበዣለሽ ብሎ የእመቤታችን ትዕግስት አድንቋል። እመቤታችን እኮ ርኅርኅተ ሕሊና ናት። እንደ ሌሎች ሰዎች እኮ ቅናትን፣ ቂምን፣ በቀልን የተመለሽ አይደለም። የምሕረት እናት ናት። የሰላም እናት ናት። የፍቅር እናት ናት። ይህች ልጇ ዲያብሎስ ባሳደረባት የክደትና የኑፋቄ ቃል ተነስታ አትቀስፋትም። ምክንያቱም እናት ናት። ርኅርኅተ ልብ ናት። አይደለም ለሰው ልጅ ይቅርና ለፍጥረታቱ ሁሉ የምታዝን እናት ናትና ራርታ እንደታደገቻት እኛም እናውቃለን። ልጇም እኮ ዳታንና አቤሮን በሙሴ ላይ በአሮን ላይ ሲነሱ ምንድን ያደረጋቸው? መሬት ተከፍቶ አላሰጠመቻቸው? አስጠማቸዋለች። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? የክርስቶስን ትዕግስት የእመቤታችንን ርኅራኄ እናውቅበታለን። እንደው እግዚአብሔር ኃጢአት ሰርተ ዝም ሲል ሲታገስህ የወደደልህ ይመስልሃል ወይስ አላዋቂ ልታደርገው ትፈልጋለህን? ይላል ሐዋርያው ጳውሎስ በመልእክቱና ስለዚህ በዚህ የምንረዳው የእመቤታችን ፍቅሯን ልጇ መፍቀር የሰብ እንደሆነ ሰው ወዳጅ እንደሆነ እመቤታችንም ሰው ወዳጅ ናት። እርሷ እኮ በልጇ ፈቃድ በእርሷን ፈቃድ ሞትን በተቀበለች ጊዜ በልጇ ትንሣኤ ያዘኑ አይሁድ አዝነው ተክዘው ቀድሞ ልጇ ተነሳ አረገ እያሉ ዓለምን ሲያውኩ ይኖራል። አሁን ደግሞ እርሷም እንደ ልጇ መነሳቱ አይቀርም። ትንሣኤውን ያምኑታል መቼም ባይናገሩትም እርሷም እንደ ልጇ መነሳቱ አይቀርምና ኑ ናዊ ሥጋሃ ለማርያም ኑ የእመቤታችንን ሥጋ በእሳት እናቃጥል ተብሎ አንዱ ደፋር ተውፋንያ የተባለው አስከሬኗ ያረፈበትን አልጋ ተራምዶ ያዘ ነው የሚለው። ያን ጊዜ ምንድን ያደረገው እግዚአብሔር? መልአኩን ልኮ በረቂቅ ሰይፍ ሁለቱንም እጆቹ እዚያው ላይ ያስቀረው አልጋው ላይ ነው የሚለው። እመቤታችን ምን አደረገች? ቅዱስ ጴጥሮስን እሳይ ደግ አደረገው አይደለም ያለችው። ቅዱስ ጴጥሮስ ምንድን ያለችው? እጆቹ እንደነበረ አድርግለት። ከዚያ ቅዱስ ጴጥሮስ ጸልዮ ያ እመቤታችንን ሥጋ ለማቃጠል የተነሳው ተውፋንያ የተባለው ከሃዲ በእመቤታችን ምልጃ እጆቹ እንደነበሩለት ሲሆን እናያለን። ስለዚህ እህታችንም ይህንን ነገር አድርጋ እመቤታችን ስትታገታት የምናየው የእመቤታችን ፍቅሯን እንረዳለን። አንድ ቀን በዚህ አንደበቷ የእመቤታችንን ማዳን ትመሰክርበታለን ብዬ ተስፋ እናደርጋለን። ሐሳባችንም ይሄን ነው። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረድተነዋል። ይሄን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተነዋል። እንዴት ሰው በእጁ የሳለውን ስዕል ያመልካል? የኦርቶዶክስ ቤተክርስቲያን አረዳድ ይህ ነው ወይ? የአምላክ እናት ብለን በስዕሉ ፍቅራችን እንገልጻለን፣ አክብሮታችንን እንገልጻለን። ምልጃዋን፣ በረከቷን፣ ረድኤቷን እንድናገኝ አምነን በፊቷ ፊት እንቆማለን እንጂ በእጃችን የሳልነውን ስዕል ካመለክንማ ክርስትናው ምን ላይ ነው? ስለዚህ ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። እህታችን ካለማወቅ የተነሳ ያደረገችው እንጂ የቤተ ክርስቲያናችን አስተምሮ እንዳይደለ ሁሉም ምእመናን ሊረዱትና ሊያውቁት ሊገነዘቡት ያስፈልጋል ነው። እመቤታችንን ያከበረ በመጀመሪያ ደረጃ እግዚአብሔር ነው። ሲቀጥል መልአክ ነው ያከበራት። ሲቀጥል የተመረጡት መንፈስ ቅዱስ ያደረባቸው እነ ቅዱስ ዘካርያስ እነ ቅድስት ኤልሳቤጥ ሲያመሰግኗት አይተናል። እኛም የእነሱ ልጆች ነንና የአምላክ እናት እንደመሆኗ መጠን ክብርን እንሰጣታለን። እግዚአብሔር ያከበራቸውን ምን አንቋሽሽ ከሆነ ዝቅ አድርገን የምንመለከት ከሆነ ግን ጸቡ ከእግዚአብሔር ጋር ነው የሚሆነው። እመቤታችን ያከበረው እግዚአብሔር ነው። አዎ እግዚአብሔር ነው። እግዚአብሔር ያከበራት እኛ እናከብራታለን። አዎ እናከብራታለን። የእግዚአብሔር እናት አለማክበር ከማን ጎን መቆም ነው? ከማን ጋር ነኝ ብሎ ራሱን ሰው እንዲያስብ ያስፈልጋል። የኔታ አሁን ሲሉ አንድ ነገር ትዝ አለኝ። እግዚአብሔር ያከበረውን አለማክበር ከማን ጎን መቆም ነው አሉ የኔታ። እውነት ነው። አሁን የኔታ ይህን ማይክ ሰተናቸው በዚህ ማይክ እየተናገሩ ነበረ። ማይኩ ነው ያስተማረን፣ እሳቸው ናቸው ያስተማሩ ነው። ማይኩ ማስተላለፊያ ነው። በመጽሐፍ ዓለም በሊቃውንት አንድ የሚባል ነገር አለ። እመቤታችንን የሚጠላ ሰይጣን ነው ይላል። ስለዚህ እነዚህ ሰዎች እመቤታችንን የሚጠሉ ከሆነ እንደ ማይክ ሰይጣን እየተጠቀማቸው ነው ማለት ነው። እና እግዚአብሔር ያከበረውን አለማክበር፣ እግዚአብሔር ከፍ ያደረገውን ከፍ አለማድረግ፣ እግዚአብሔር የመረጠውን አለመጠጋትና እዛ ፊት አለመቆም ከማን ጎን መቆም ነው የሚለው ነገር ትልቅ ነገር ነው። ቃለ ሕይወት ያሰማልን። የእመቤታችን የቅድስት ድንግል ማርያም ስዕል እንዲያውም በትውፊት ደረጃ ቀደም ብሎ የነበረ ነው። ከሰው ልጅ መፈጠር በፊት ሚካኤል መልአክ በከነፍ ጾራ መንጦ ላይ ተደመና ሰወራ ይላል ቅዱስ ያሬድ። ቅዱሳን መላእክት በዕለተ እሑድ ነው የተፈጠሩት። የሰው ልጅ የተፈጠረው በዕለተ ዓርብ ነው። ስለዚህ ቅዱሳን በሚካኤል ክንፍ ላይ የእመቤታችን ስዕል ስሎ አሳይቷቸው ነበረ። ስለዚህ ቀደም አድርጎ እግዚአብሔር ለድነት ዓለም እመቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ከዛ በኋላ ደግሞ ሰብአ ሰገል ተብለው የሚጠሩ ሰዎች አሉ፣ የጥበብ ሰዎች በማቴዎስ ወንጌል ምዕራፍ 2 የምናገኛቸው ማለት ነው። አያታቸው ጀረደሽት ይባላል። በቀትር ሰዓት ከውሃ ዳር ቆሞ ፍልስፍናውን ያይ ነበር ይላል። እመቤታችን በኮከብ ላይ ልጇን እንደታቀፈች ሆና ተስላ ታየችው። ቅድመ ልደተ ክርስቶስ ማለት ነው። ያንን ነገር ቀርጾ ከቤተ መዛግብት አስቀመጠው።
እንዲህ አይነት ኮከብ በሚወጣበት ሰዓት ሄዳችሁ ይህን ወርቅ ዕጣን ይህን ከርቤ እንድትገበሩለት የሚል ትእዛዝ ሰጠ ይላል። እንግዲህ እመቤታችን ገና ከመወለዷ በፊት ማለት ነው። ከዛ ቀጥሎ ስዕለ ማርያምን ከሳሉ ሰዎች የሉቃስ ወንጌል ብለን የምንጠቅሰው ቅዱስ ሉቃስ ነው። መልክዓ ስዕል የሚባል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ሀብታም፣ በትውፊት የከበረች፣ በእውቀት የበለጸገች ናት እና መልክዓ ስዕል በሚባለው መጽሐፍ ውስጥ ሰላም ለስዕልኪ እንተ ሰዓላ በእዱ ሉቃስ ጠቢብ ወንጌላውያን አህዱ ይለዋል። ከአራቱ ወንጌላውያን አንዱ ቅዱስ ሉቃስ ጥበበኛው ሉቃስ ለሳላት ስዕልሽ ሰላምታ ይገባል ማለት ነው። ይሄም ለቅዱሳት ስዕላት የአክብሮት ስግደት እንደሚገባ ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የቅዱስ ሉቃስ ስዕል አለች ጣና ገዳማት ውስጥ። ከዛ በኋላ የክርስቶስን ነገረ ስቅለቱን በማሳየት ደረጃ ዮሐንስ ወንጌላዊን የሚቀድመው የለም። ያንን በዕለተ ዓርብ ያየውን ሮም ሂዶ እንደገና ስሎ ለማሳየት ችሏል። ያም የሆነበት ምንድነው ምክንያቱ? ጢባሪዎስ ቄሳር የሚባል ገናና ንጉሥ ነበረ። ኢየሱስ ክርስቶስን አይሁድ እንዴት እንደገደሉት እንዴት እንደሰቀሉት እየሰማ ሲያዝን ይኖር ነበረ። ሐዘን ከሚጸናበት ሄዳ አስተምረው ተባለ። ዮሐንስ ወንጌላዊ ሄዶ ስለ ክርስቶስ ሰው መሆን አጠቃላይ ነገረ ስጋዌን ነገረ ድህነትን ሕማሙን ሞቱን በሙሉ ዝርዝር አድርጎ ሲያስተምረው ትምህርቱ ሲገባው እስቲ እንደው እንደሰቀሉት አድርገ ደግሞ አሳየኝ በተግባር አለው። ከዛ በኋላ ስለ ስቅለቱን ስሎ አይሁድ እንደሰቀሉት አድርጎ ነበር የሳለለት መጀመሪያ እርቃኑን ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን የከለከሉ የአምላካቸውን የፈጣሪያቸውን እርቃን እንዳያሳዩ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስን እርቃኑን አድርጎ ሲስለው ከስዕሉ ዮሐንስን አነጋገረው። ወበከመ ሰቀሉኒ አይሁድ ራቄ በኢየሩሳሌም ዳግመኑ ትሰቅለኒ በሮም። አይሁድ እኮ በኢየሩሳሌም እርቃኔን አድርገው በዕለተ ዓርብ እነዛ ጨካኞች ሰቅለው ነበር። አሁን ደግሞ እንደዛ ታደርግ እንደ ዮሐንስ ሲለው ከለሜዳ አስታጠቀው ይላል። መድኃኒታችን ኢየሱስ ክርስቶስን ከለሜዳ አስታጥቆ መሳለም ከዛ በኋላ የተጀመረ ነው ይላል። ይሄ የኢትዮጵያ ቤተክርስቲያን አስተምሮ ብቻ ሳይሆን በዓለም ያሉ በቅዱሳት ስዕላት በሚያምኑ አሃት አብያተ ክርስቲያናት ሁሉ ያለ ታሪክ ነው። የኛ የግላችን የብቻችን አይደለም። ስሎ ሲጨርስ ሳመው ይላል። ስዕሉን ተሳለመው። እኔ አሁን ለእመቤታችን ለቅድስት ድንግል ማርያም ምሰግደው ከወንጌላዊው ያገኘሁትን እኮ ነው ከቅዱስ ሉቃስ። ለመድኃኒታችን ለኢየሱስ ክርስቶስ ለስዕለ ስቅለቱ የምሰግደው ከማን ያገኝ? ከዮሐንስ ወንጌላዊ ያገኘሁትን ነው። ከዛ በኋላ እንዲያው ተሳልሞት ስሞት ሲል አለቀዋለ ያዝ አድርጎ 2 ሰዓት ቆየ ይላል። ቅዱሳት ስዕላት ፍርድ ይፈርዳሉ። ለምሳሌ የቅዱስ መርቆሬዎስ ስዕል ቅዱስ መርቆሬዎስ እዚህ በኢትዮጵያም አለ። እዚህ አርማንያ የሚባለው ቦታ ወረብ ሲወረብ የሚንቀሳቀስ ማለት እዚህ ሸዋ ውስጥ እኮ ነው ያለ። አንድ ጊዜ ቅዱሳን አባቶቻችን እነ ባስልዮስ እነ ቅዱስ ጎርጎርዮስ ነበሩ። ኡልያኖስ የሚባል ካህዲ ነበረ። ምዕመናን ከዋሉበት እንዳያድሩ ካደሩበት እንዳይውሉ የሚያሰድዳቸው ማለት ነው። እነ ባስልዮስ ከስዕሉ ፊት ሄደው ከቅዱስ መርቆሬዎስ ተማጸኑ ይላቸዋል። ወዲያውኑ በሩ ሄዶ ስዕሉ ኡልያኖስን ገሎት ደሙ ከስዕሉ እንዳለ ቁጭ ብሎ አዩት። ቀተል ኮኑ ለኡልያኖስ አሉ። ደነነ ስዕል ከመኦሆ ዘይብል አዎ እንደሚል እንዲህ ብሎ ገለጸላቸው ይላል። ካልተመለሰ እሱም ይሞታል። እንዲህ የሚያደርጉ መናፍቃን እንደ ኡልያኖስ ካልተመለሱ ዛሬም ይሞታሉ። እንግዲህ በትምህርቱ ከሊቃውንቱ የተሻለ ትምህርት እንዳገኛችሁ ወይም ደግሞ የተሻለ ነገር እንዳገኛችሁ ስለ ቅዱሳን ስዕላት እንዴት መጠቀም እንዳለብን፣ እንዴት ማክበር እንዳለብን፣ ምን አይነት አምልኮ መስጠት እንዳለብን፣ ማለትም ምን አይነት ስግደት መስጠት እንዳለብን፣ ያው አምላካችን አንድ ነው። ነገር ግን በቅዱሳን ስዕላት ላይ የምንፈጽመው የአምልኮ ስርዓታችን ምን መምሰል እንዳለበት ወይም ምን እንዴት መሆን እንዳለበት ከሊቃውንቱ በተሻለ እንግዲህ ተምረናል ብዬ አስባለሁ። ቀጣይ ደግሞ በሌላ መርሃ ግብር እንደዚሁ በወቅታዊ ጉዳዮች ወደ እናንተ የምንመጣ ይሆናል። እናመሰግናለን። ቻናላችን ሰብስክራይብ አድርጉት እንላለን። አሁን በድጋሚ መልካም ቀን፣ መልካም ምሽት፣ መልካም አዳር፣ መልካም ቆዩን። እግዚአብሔር ያለንበት ሁላችን ይባርካል።